ያሳቅፋው የዱንያዎቹን ጌጥ እንዲህ በስተኋላ አመሉ ሊለወጥ የሚዘልቅ መስሏት በሶብር ስትገፋ በቅናት በክፋት ህይወቷን አጠፋ። ያችን መድረሰዋን የነቢን አደራ በቁሙ አቃጥላት በቅናት በደራ። በሸፈነችለት ጎድወሉ ህመሙን ከሰው በታች ሊያደርግ ተወጣ በቀሉን። መች ነው የሚያቆመው የሴት እቴ ጥቃት? መች ነው የምታገኘው እህቴ ነፃነት? በሰላም ወጥታ በሰላም የምትገባው መች ነው ከእህቴ የሚቆመው ጉንተላው? ሁሉ እንደፈለገ ህይወት እያጠፋ ደፍሮ እየገደለ ከሀገር ሲጠፋ አሲድ እየረጨ ውበትን አክስሞ አካልን አጉድሎ ህልምን አጨልሞ እሷ ካላህ በታች ከሞት በላይ ሆና እሱ በነፃነት ሽሮውን ሲበላ ቢታሰርም ድሎት ቢጠፋም ነፃነት መቼም ባይለቀውም የህሊናው ጸጸት ይህ የእሱ መኖር ለሌላው የልብ ልብ እየሰጠ አሲድ የሚደፋ ደፋሪ ትውልድን ዛሬም አስቀመጠ። ፍትህ ለእህቶቼ እየተደፈሩ በጓዳ ለቀሩት፣ ፍትህ ለእህቶቼ በአሲድ ለነደዱት፣ ፍትህ 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 በየቤት ለሚያዝኑት ይላል። ትንሽ ያማል ግጥም ግን በጣም እናመሰግናለን። ይሄኛውን እስካገኘው በላሚን በል ልመርቅህ የምታምር መልከቀና የወፍቅህ ማዘንህን ፊትክን አይታ የምትረዳ ዘመድ ወዳጅ በክፉ ፊት የማትጎዳ ለአንተ ደስታ ሳትሰለች የምትደክም በእጇ ዳብሳ የውስጥ ህመም የምታክም ልጆች ወልዳ በተርቢያ የምታሳድግ ከአንተ ጋር ማርጀት ብቻ የምትፈልግ በላሚን በል አታባራ በሷ ውበት ሱብሃናላህ የሚያስብልህ ያላህ ስራ ክንዷ ምቹ የእናት እቅፍ ደግ ክፉን የምታልፍ ጥርሷ ገዳይ የሚፍለቀለቅ ድብርት ድካም የሚያላቅቅ በላሚን በል አላህ ይስጥህ ከላጤነት ይሰርዝህ አባወራ ሁን ተከብረህ ሁሌ አይተሃት ምትሳሳላት ፍቅሯ የሚታደስ በለት ብለት ማመስገኛ ያላህ ጊፍትህ ሳትውል ሳታድር ትግባ ቤትህ ይላል። ይሄ ለላጤዎች ችብኝ አውለኝ እናት ያለችብኝ አታውለኝ ሲሉ ሰማሁና ጠየቅኩኝ ማብራሪያ ኡሚን ጠራሁና አለችኝ ሚስት ባሏ ሲያመሽ ስልክ ካላነሳ ትላለች ማንጋ ነው የያዘው ድነሳ። እኔን ቁጭ አድርጎ በቃ ሌላ ጠብሷል እሷን ሲያቀማጥል መቼ ስልክ ያነሳል። እኔ ቤቴ ቤቴ እያልኩ እሱ ሌላ ወዶ እንደ ልብ ይዘላሉ ይነዱ ትላለች ሚስቲቱ። እናት ልጇ ሲያመሽ ስልክ ካላነሳ ማነካቤ ልጄን አለችን ባፍሳ። ከሰው ጋር ተጣላ ገለው መንገድ ጣሉት አደጋ ገጠመው ሌቦቹ ዘረፉት። እናቴ ድረሽ አለኝ ይሆን ጨንቆት ምን ገጠመ ልጅ የመታሆይ እንቅፋት። ምነው ስልኩን ቢያለ አመሽሳ በጣም እያለች ታድራለች ስትፈታ ስትገጥም። ታዲያ ይህን ጊዜ ወንዱ ይሄን አይቶ ሚስቱ ያለችበትን ቀረ ተመኝቶ ይላል። እናመሰግን ይችላል። እረ ፍትሄት ነሽ እረ ህጌት አለ ጨቅላ ህፃን ደፍሮ ገድሎ እየተጣለ ህመሙ ጥልቅ ነው እንዴት ይገለጻል። ለእናት ልጅን ማጣት ህመሙም ይገላል። ከሞቷም ሟሟቱ ይላል ያገሬ ሰው። ይህን ታሪክ ሰምቶ ማን ነው ያልከፋው ሰው? ህፃን ስትደፈር ስትጣል ተገድላ እናት ለልጅ ፍትህ አታ ስትጉላላ ከሀዘኗ በላይ ከህመሟ በላይ ሲደርስባት ዛቻ ፍትህን በማጣት ስትሆን መዛበሻ። ያማል ያማል ይህን መስማት ያማል ይህን ማየት ያማል። ደፋሪና ገዳይ የሚያበረታታ ፍርድ ከተሰጠ ማረሚያ ተቀምጦ የሚቀለብ ከሆን ሽሮን ከዋጠ መቼም አይታረም ነገም ይደግመዋል። የህፃኗ ህመም ስቃይ መቼ ያውቀዋል። ለሌላውም ትምህርት መማማሪያ እንዲሆን እሱንም ቆራርጠው ፍትሁን ያሳዩን። ለሌላውም ትምህርት መማማሪያ እንዲሆን እሱንም ቆራርጠው ፍትሁን ያሳዩን ይላል። አመሰግናለሁኝ። እናመሰግናለን።